ሁሉም ሰው ወንድም ሆነ ሴት የተሻለና ጥሩ የሆነ የፍቅር ግንኙነት እንዲኖረን እንፈልጋለን። ነገር ግን ደግሞ አንድ ማነቆ የሚሆንብን ጉዳይ አለ። እርሱም ያደግንበት ማህበረሰብ ውስጥ አይተን ያደግናቸው ጥሩ ያልሆኑ የፍቅር ግንኙነቶች ለፍቅር ግንኙነት ዋጋ እንዳንሰጥ ሊያደርጉን ይችላሉ። ሁለተኛው ደግሞ የኛው የራሳችን ጥሩ ያልሆኑ አመለካከቶች ኢጓችን ማለት ነው ለፍቅር ግንኙነት ዋጋ እንዳንሰጥ ሊያደርጉን ይችላሉ። ከዚህ የተነሳ በተለይ ደግሞ ወንዶች ዛሬ አንቺን ማሬ ይሉሻል፣ ነገ ደግሞ መረርሽኝ ሬት ነሽ ይሉሻል። ከዚህም የተነሳ በተለይ ወንዶች ወደ ህይወትሽ ይመጡና የኔ ማር የኔ ቆንጆ ብለው ለጥቂት ጊዜ በቃ ያሞካሹሻል። በቃ ጥሩ ዓለም ውስጥ እንድትገቢ ሊያደርጉሽ ይችላሉ። ነገር ግን ሳይቆይ ደግሞ ያ ማሬ ስልበት የነበረው አንደበቱ ያስጠላሽኝ፣ በቃ አንቺ ሬት ነሽ የማለት ነገር ይታያል። ይሄ ከምን የተነሳ ይመስልሻል እህት? ይሄን ነገር በጥያቄ እንድታዩ እፈልገዋለሁ። ምክንያቱም ይሄን እንደዚህ አይነት ነገር ውስጥ እያለፍሽ ያለሽ እህቴ ልትኖሪ ስለምትችይ ነው። ታዲያ በዚህ ቪዲዮ ጊዜሽንና እድሜሽን በዋዛ ፈዛዛን ለማቃጠል ፈቃደኛ ካልሆንሽ፣ የውሳኔ ሴት ከሆንሽ አንቺን ይጠቅምሻል ብዬ ያዘጋጀኋቸው መልእክቶች ስለሆኑ እንድትከታተይኝ ጋብዝሻለሁ። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ይህን ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። የጀመርሽው የፍቅር ግንኙነት እንዲሁ የፍቅር ግንኙነት ብቻ ሆኖ መቅረት የለበትም። ምክንያቱም ማደግ አለበት። ይሄ ደግሞ ወዴት ነው የሚያድገው? ወደ ትልቁ ተቋም ወደ ተባለው ትዳር ማደግ አለበት። ያለበለዚያ ጊዜሽና እድሜሽን እንዲሁ በከንቱ በዋዛ ፈዛዛ ማሳለፍ ይሆናል ማለት ነው። ታዲያ ይህን የምታስብ ሴት ከሆንሽ፣ ይህን የምትገነዘብ ሴት ከሆንሽ ወደ ህይወትሽ እየመጣ የሚሄድን አይነት ወንድ ወይ ማስቆም ወይ ደግሞ እንዲቀጥል ማድረግ የምትችይበት አይነት ሁኔታዎች አሉ። ምክንያቱም እንደዚህ አይነት ወንዶች ልባቸው ያፈነገጡ ወንዶች ስለሚሆኑ። ለእንደነዚህ አይነት ወጣ ያሉ ባህሪያቶች ደግሞ ምክንያት ምንድን ናቸው? አንድ ወንድ ልጅ ወደ ህይወትሽ የሆነ ጊዜ ይመጣል፣ ከዚያ በኋላ ይሄዳል። እንደገና ደግሞ ተመልሶ እየመጣ ህይወትሽን ወጣ ገባ የሚያደርግበት ምክንያት ከምን የተነሳ ነው? ምክንያቱ ምንድን ነው ብለን ስንመለከት የመጀመሪያው የሚሆነው በጋለ ጊዜያዊ ስሜት ተነድታችሁ ወደ ፍቅር ግንኙነት መግባታችሁ ነው። አንድ ይህን ነገር እንዲያስከትል የሚያደርገው ለምን ብትሉን፣ በተለይ እስኪ በልጅነታችሁ ተመልከቱ። እስኪ ወላጆቻችሁ ወደ ትምህርት ቤት እንድትሄዱ እንድትማሩ ብለው ሲቆጧችሁና ሲመክሯችሁ እናንተ ደግሞ ለነርሱ የምትማሩትም ይመስላችሁና ትምህርት ቤት ላለመሄድ ምክንያት ትደረድራላችሁ፣ ታኮርፋላችሁ፣ መናደድ አለ። ትዝ ይላችኋል አይደለ? እንደዚህ አይነት ነገሮች ይከሰታሉ። በተመሳሳይም ደግሞ በጊዜያዊ ስሜት ተነድቶ ወደ ፍቅር ግንኙነት መግባትም ውጤቱ እንደዚያ ነው። የሚጠቅምሽ ሆኖ ሳለ መቸኮል የለብሽም ተብለሽ ሰዎች እንኳን ሲመክሩሽ ቸኩለሽ ወደዚያ ግንኙነት ውስጥ ገብተሽ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ይሄ ደግሞ ምንን ያመጣል መሰለሽ? ከጥቂት ጊዜ በኋላ አንዱ ተቃራኒ ጾታ የፍቅር ግንኙነታችሁ ውስጥ ያለው ቦታ ለአንቺ ብሎ እንደሆነ እስኪሰማው ድረስ ቸልተኛና ልግምተኛ እንዲሆንብሽ ያደርጋል። በዚህ ጊዜ ታዲያ ለአንቺ የሚቀርልሽ ንዴት ይሆናል፣ ብስጭት ይሆናል። ብዙ ያልተገቡ ውሳኔዎችን በህይወትሽ ላይ እንድትወስኝ ሊያደርግሽ የሚችሉ ናቸው። አንድ ነገር ደግሞ ልብ በይ። በተለይ የጀመርሽው የፍቅር ህይወትሽ ውስጥ ያለው ወንድ ልጅ ለአንቺ ብሎ ያን የፍቅር ግንኙነት እንደጀመረ የሚሰማሽ አይነት ስሜት ከሆነ የእናንተ የፍቅር ግንኙነት ጥያቄ ውስጥ ነው የሚሆነው። ምክንያቱም ደግሞ እንደዚህ አይነቱ ስሜት እየበዛ ሲመጣ በመካከላችሁ አለመግባባቶች፣ ንትርኮች፣ መናናቅ፣ ሁሌ ጭቅጭቅ አይነት ነገሮች መከሰታቸው አይቀርም። ምክንያቱ ምንድነው? መሰረቱ ምንድነው ብለን ከተመለከትን በቃ እናንተ እኮ የጀመራችሁት ያን የፍቅር ግንኙነት በጊዜያዊ ስሜት ተነታችሁ ሆይ ነው። አንድ ነገር ደግሞ ሁላችንም እናስታውሳለን አይደለ? ሲሮጡ የታጠቁ ሲሮጡ ይፈታል አይደለም የሚባለው። ስለዚህ ሁሉን ነገር በችኮላ ማድረግ የለብሽም። እንደዚህ አይነት ሌቭል ላይ የምትደርሱ ከሆነ ለአንቺ ያለውን ፍቅር ይቀንሳል። የኔ ማር የሚለው በቃ አንቺ መረርሽኝ ወደሚለው ደረጃ ላይ ያድጋል። ለአንቺ ያለው አክብሮት በጣም ይቀንሳል። አያከብርሽም። በቃ እየሄደ እየመጣ ህይወትሽን በቃ እንደ ጌም ሊያደርገው ይችላል። ገብቶሻል አይደለ? ስለዚህ በተቻለሽ መጠን አላማና ግብ ያለሽ ሴት ከሆንሽ፣ በተለይ ደግሞ ትዳር ለመመስረት የምታስቢ ከሆነ ጊዜሽን በከንቱ ማባከን የለብሽም። ስለዚህ ሳይረፍድብሽ ቶሎ እነዚህ አይነት ውሳኔዎችን ማስተካከል አለብሽ። ምክንያቱም በጊዜና በእድሜ ቀልድ ስለሌለ
ስለዚህ የኔ እህት አላማሽና ግብሽን በትክክል ማወቅ አለብሽ። ምክንያቱም ደግሞ ወንድ ሁሉ ላንቺ ባል ሊሆንሽ አይችልም። ስለዚህ ማድረግ ያለብሽ ነገር ቢኖር ምንድነው ከማይሆንሽ ሰው ጋር ሆነሽ ለአመታት ከመቃጠል በመጀመሪያው ገና የፍቅር ግንኙነት በተለይ ደግሞ በችኮላ የምትጀምሩት የፍቅር ግንኙነት ኮንፈርት ካልተሰማሽ ጥሩ ስሜት በቃ በዚህ ፍቅር ግንኙነት ካልተሰማሽ ወዲያው ቶሎ ማቆም ነው ያለብሽ እንጂ እየቆየ ሲመጣ ያንቺ ጸጸትና ንዴት ነው ትርፉ። ስለዚህ በመጀመሪያዎቹ ደረጃዎች ይህን የፍቅር ግንኙነት ማስቆም ትችላለሽ። ካልሆነ ግን በቃ በጊዜ ምክንያት ጊዜ በሄደ ቁጥር የሆኑ ነገሮች ውስጥሽ ላይ በቃ የሆነ ብስጭት፣ ቁጭትን ውስጥሽ እያስቀመጠ ይመጣል። ስለዚህ አንድ ነገር ደግሞ ልብ በይ፣ ህይወት አንድ ጊዜ ብቻ ነው የምትኖረው። ታዲያ የተሰጠሽ አንድ ህይወት ሳለ እድሜሽን በሙሉ በመጸጸት በመናደድ ማሳለፍ አለብሽ? በፍጹም ማሳለፍ የለብሽ። ምክንያቱም በተቻለ መጠን ሁሉም ሰው የሚመኘው ጥሩና የተሻለ ትዳር አይደለም ማግኘት የሚፈልገው። ያን ትዳር ደግሞ ለማግኘት ገና ከመጀመሪያው ማሳመር ነው። ከመጀመሪያው ደግሞ ያላማረ ገና ውስጥ ገብቻ አሳምራለሁ ማለት ብዙ ማገዶ ይፈጃል። ብዙ እድሜሽን ጊዜሽን ሊያቃጥልብሽ ይችላል። ይሄ ደግሞ በኋላ ላይ ጥሩ ያልሆነ ውሳኔዎችን እንድትወስኝ ሊያደርግሽ ስለሚችል ከመጀመሪያዎቹ ደረጃዎች ላይ በተለይ ገና ቸኩለሽ ወደ ፍቅር ግንኙነት ከመግባትሽ በፊት ኢቭን ገብተሽ እንኳ ቢሆን ማስተካከል የምትችይበት ሌቭል ላይ ማስተካከል አለብሽ እንጂ ከፍ ባለ ቁጥር እያደገ በሄደ ቁጥር ነገሮችን አንቺ እንደጠበቅሽው ላይሄዱልሽ ይችላሉ። ስለዚህ ጥንቃቄ ማድረግሽ በጣም የተሻለ ነገር ነው እንጂ እየተቃጠልሽ መኖር ከማይሆንሽ ሰው ጋር ሆነሽ የፍቅር ግንኙነት ጀምረሽ በቃ ወይኔ መረረኝ በቃ እንደዚህ ሆንኩኝ ብሎ ከማሳደፍ ይልቅ በመጀመሪያ በትክክል መምረጥ ነው ያለብሽ። ካልሆነ በቃ እድሜ ዘመንሽን ከመቃጠል ይልቅ ብቸኝነት የተሻለ ነው አይደለ? ስለዚህ እየተቃጠልሽ ለመኖር ከማይሆንሽ ሰው ጋር ግንኙነት የምትጀምሪው የፈለገ ነገር ቢሆን ራሱ እንደዚህ አይነቱን ወንድ አብሮሽ እንዲሆን መፍቀድ የለብሽም። ብቸኝነትሽ የተሻለ ነው። ምክንያቱም ከመቃጠል ላንቺ ንዴትና ብስጭትን ላንቺ ያስቀመጠው ማንም። ስለዚህ ለራስሽ የመወሰንና አንድን ጥሩ ነገር የመምረጥ ሙሉ መብት አለሽ። ስለዚህ በሰዎች ደግሞ መገፋፋትም የለብሽ ማለት ለሆነ ለጥቂት ጊዜያዊ ስሜት ብለሽ የማይሆንሽን ሰው ጋር ሄደሽ ዘመንሽን ማቃጠል ፈጽሞ የለብሽ። ሌላኛው እንግዲህ የዚህ ያፈነገጠ አይነት ባህሪን በህይወትሽ ወይም በፍቅር ግንኙነታችሁ ላይ እንድትመለከቱት የሚያደርገው ነገር የፍቅርን ግብና ውጤት አለመረዳታችሁ ነው። በተለይ እስኪ አሁን የምጀምረው የፍቅር ግንኙነት ግቡ ምንድነው ብለሽ ራስሽን ጠይቂ። ግቡ ምንድነው? ወደ ትዳር የሚባለው ግብ ያደርሰኛል ወይ የሚለውን ነገር ማየት አለብሽ። ትዳር ወደሚባለው ነገር ያመራኛል ወይ ነው ወይስ ደግሞ ለጊዜያዊ ነው የተፈለግኩት ብለሽ ራስሽን መጠየቅ በጣም አስፈላጊ ነገር ነው። ይህን ስትረጂ ፍቅር ምን እንደሆነ መረዳት ትችላለሽ። ይህን ሳትረጂ ግን ፍቅር መጀመሩ በጣም ጉዳት አለው። ሊጎዳሽ ይችላል። እንዲሁ በችኮላ የምታደርጊያቸው ነገሮች ሊሆኑ ስለሚችሉ መጥፎ አይነት ውሳኔዎች እንድትወስኝ ሊያደርግሽ ይችላል። እንግዲህ ጥቂት የማይባሉ ወንዶች መድረሻ የሌለው መኪና ውስጥ ነው የተሳፈሩት ያስብላል። ይህን ስላችሁ መነሻው እንጂ መድረሻው የማይታወቅ መኪና ላይ ደግሞ የተሳፈረ ሰው ግልጽ ነገር ነው አይደለ? የሚወርድበት ቦታ አይታወቅም። መኪና ውስጥ ከተኛ መቼ መንቃት እንዳለበት አያውቅም። ምንም አይጨነቅም። ለረዳቱ እዚህ ቦታ ወይም ደግሞ እዚህ ጫፍ ላይ እንዲያወርደኝ ብሎ ለሹፌሩ እንዲነግርለት ምንም ነገር አያስጨንቀው። አንድ ነገር ደግሞ በህይወትሽ ላይ ደብበኝ መጨረሻ የሌለው ነገር ሁሌ በጣም አሰልቺ ነገር ነው። ልብንም ደግሞ ያዝላል። ታዲያ እንደዚህ አይነት ወንዶችን ስለ ትዳር ስታወሪያቸው በጣም ይደነግጣሉ። እንዴ ምን ሆነሽ ነው ምናምን ሊሉ ይችላሉ። እንዴ እንድንጋባ ነው እንዴ የምትይኝ? መጋባት አለብን እንዴ የሚል አይነት ከመቼውም ይልቅ በቃ የሆነ ለውጥ ወጥ ይልብሻል። ይሄ እኮ ወይ 5 ወይ 6 ዓመት እኮ አብራችሁ የፍቅር ግንኙነት ላይ የቆያችሁ ሰው ዛሬ ለትዳር ወደ ትዳር እንግባ ወይ በቃ ወደ ጥሩ ነገር እንለውጠው ብለሽ ስትዩ ይደነግጣል። የእርሱ ፍላጎት በቃ ሁሌም ፍቅረኛሞች ሆናችሁ እስከ መጨረሻው እንድትሄዱ ነው እንጂ በቃ የፍቅር ግንኙነት መስረታችሁ ትዳር የሚባለውን ተቋም እንድትመሰርቱ አይፈልግም። ፍቅር ማደግ አለበት። ደግሞ ሁላችንም ማወቅ ያለብን ወዴት ነው ካልሽ ትዳር ወደሚባለው እንጂ ያለበለዚያ የሀሳብ ባህር ሆኖ መቅረቱ የማይቀር ነው። ይሄ ደግሞ ልብሽን ሊጎዳሽ ይችላል። እንደዚህ አይነቶቹ ወንድ በቃ ወደ ትዳር ለመግባት ፈቃደኛ ያልሆኑ ወንዶችን ደግሞ በቃ ሁሌ መለማመጥ ትግል ይሆናል። ፍቅር ደግሞ በአንድ ሳይድ ሲሆን ጥሩ አይደለም አይደለም። በሁለታችሁም በኩል ባላንስ ሲሆን በጣም የተሻለ ነው። በእንደዚህ አይነት ነገሮች ውስጥ የምታስኬዱ የፍቅር ግንኙነት ነገር ካለ ደግሞ አለመግባባቶች ሊፈጠሩ ይችላሉ። መሰለቻቸት ሊጀምር ይችላል። እንግዲህ በእናንተ ያ የፍቅር ግንኙነት ነገር ቶሎ ካልተቋጨ የእናንተ ነገር ውሃ ወቀጣው ነው ይቀራል ማለት ነው። ስለዚህ ጥንቃቄ ማድረግ አለብሽ። የጀመርኩት የፍቅር ግንኙነት ግቡ ምንድን ነው? ውጤት ይዞልኝ የሚመጣው ውጤትስ ምንድን ነው? ውጤቱ ጸጸትና ንዴት ከሆነ ከመጀመሪያው ቢቀርብሽ፣ ውጤቱ ደግሞ ትዳር ከሆነ እሰየው አጠንክረሽ መሄድ የሚያስችልሽን ውሳኔ እንድትወስኝ ያደርግሻል ማለት። ስለዚህ የፍቅርን ግብና ውጤት በትክክል አንቺም እርሱም መረዳት አለባችሁ።
ስለዚህ እንደዚህ አይነት የፍቅር ግንኙነት የጀመራችሁ ሴት እህቶቼ ካላችሁ በተቻላችሁ መጠን ለማስተካከል መሞከር ይኖርባችኋል። ምክንያቱም በቃ እርሱ እኮ ሁሌ ሕፃን ነው የሚሆነው ብሎ ከመናደድ ይልቅ ተስፋ ባለመቁረጥ እርሱን መናገር፣ እርሱን በቃ በጥበብ ማስተማር፣ እንዲገባው ማድረግ። ሁሉም ነገር ደግሞ የሚያምረው የሰው ልጅ ተስፋ ሲኖረው ነው አይደለ? በዚህም ይሄ ሰው ይስተካከላል፣ 2-3 ዓመት አብረን ቆይተናል፣ በቃ ባህሪው እንደዚህ አይደለም፣ የሆነ ሼፕ ላደርገው እችላለሁ ብሎ ማለት ነው። ስለዚህ ወንዱ ልጅ ከእንደዚህ አይነት በቃ ከፍቅረኝነት ሌቭል ከፍ ብሎ ባል ወደሚባለው ሌቭል ማድግ እንዳለበት መቀስቀስ አለብሽ ማለት ነው። እንዲነቃ ማድረግ ትችላለሽ። ማንኛውም የፍቅር ግንኙነት ደግሞ ትዳር የሚባል ግብ እንዳለው በትክክል አስምረሽ ልትነግሪው ይገባል። ይህን ሲረዳ ከተኛበት ከልጅነት አስተሳሰቡ መውጣት ይጀምራል ማለት ነው። ይሄ ደግሞ ለአንቺ ጥሩ ነጥብን ያስገኝልሻል። ሌላኛው እንግዲህ የፍቅር ግንኙነታችሁ እንዲዋዥቅ ከሚያደርጉ ነገሮቻችሁ መካከል ፍላጎታችሁ አካላዊ ወይም ደግሞ ቁሳዊ ሲሆን የፍቅር ግንኙነታችሁ መዋዠቅ ይጀምራል። በተለይ እንግዲህ እንደነዚህ አይነት ባህሪ ያላቸው ወንዶች ደግሞ በመምጣትና በመሄድ የራሳቸው የሆነ ድብቅ ምኞታቸውን ለማሳካት ይጥራሉ። እንዴት ነው የሚያደርጉ? የሚጠቀሙበት ዘዴና ብልሃት አላቸው። ይሄ በምንድነው? ናፍቆትን በአንቺ ውስጥ በማስቀመጥ ይጥራሉ ማለት ነው። አንቺ እንደናፈቅሽው አይነት ናፍቀሽኛል የኔ ማር፣ ያለ አንቺ አልሆንልህ አለኝ፣ የኔ ሀሳብ በአንቺ ፍቅር ተይዞ ምንም ስራ መስራት አልቻልኩም በማለት ሆድሽን ማባባት ይጀምራል። ታዲያ ይሄ አንቺን ለራሱ ፍላጎት እንዲጠቀም ሊያደርገው ይችላል። ይሄ ለራሱ ጥቅም ወይም ደግሞ አንቺን መጠቀሚያ ሊያደርግሽ ስለሚፈልግ እነዚህ የማባበያ ቃላቶችን ሊጠቀም ይችላል። መቼም ደግሞ ጥሩ ቃላቶች ሁላችንም እንወድ የለ በቃ የምሩ ነው ብለሽ ልብሽን ልትሰጪው ትችላለሽ። በቃ እቺስ ምንም ጣጣ የለባትም የሚል አይነት ውሳኔ ወደ ህይወቱ እንዲያመጣ ልታደርግ ትችላለሽ። ስለዚህ ጥንቃቄ ማድረግ አለብሽ። በተለይ እንደነዚህ አይነት ወንዶች ይህን ስራቸውን እንደ ጥፋት አይቆጥሩትም። ገብቶሻል አይደለ? ለሳምንታት ከወራት ምናምን ጥፍት ይሉና ከዛ በኋላ ደግሞ ተመልሶ ይመጡና ጥለውት ከሄዱበት ቦታ ካቆሙበት ቦታ መጀመርን ይፈልጋሉ። ጊዜና ህይወት ደግሞ ታክሲ አይደለም አይደለ? ቆሞ አይጠብቀን። ስለዚህ ይቅርታ እንኳን ለማለት የራሱ በቃ ድፍረት የላቸው። ዝም ብሎ እንዴ ምን አጠፋውኛ አይነት ቀልል የማድረግ ነገር አለ። ላይፍን ሲሪየስ እያለ መመልከት አባዜ አለባቸው። ስለዚህ እንደዚህ አይነት ወንዶች መታረም አለባቸው። ልታርሚያቸው ይገባል። ወይ ያን የፍቅር ግንኙነት ማስቀጠል ወይ ደግሞ ኢሚዲየትሊ ያን የፍቅር ግንኙነት አቁማችሁ ሌላ ምዕራፋቸውን መጻፍ መጀመር አለባችሁ እንጂ በቃ ዘመናችሁን በመቃጠል በተስፋ በቃ እንዲሁ ጉን የመዝገን አይነት ሐሳብ በህይወታችሁ ላይ ማድረግ የለባችሁም። እህቶቼ በተለይ በጣም ልብ አድርጉ። ወደ ህይወትሽ እየመጣና እየሄደ በቃ ፔንዱለም የሆነ አይነት ህይወትን ባንቺ ህይወት ላይ የሚዘራ ወንድ የሚመጣ ከሆነ ቢቀርብሽ ነው የሚሻለው። ሲሪየስሊ መናገር ነው። ያ ወንድ ልጅ ከአንቺ ጋር መቀጠል የሚፈልግ ከሆነ በትክክል ተግባብታችሁ ተስማምታችሁ መቀጠል፣ ካልሆነ ግን እቃቃ ወይም ደግሞ ጨዋታ አይደለም። በዚህ ቪዲዮ ሁሉም ወንድ በፍቅር የሚወዱት የሴት ልጅ ባህሪያትን እንመለከታለን። ምናልባት ለሁላችሁም ጥያቄ ሊፈጥርባችሁ ይችላል። እንዴት ነው ሁሉም ወንዶች ይህን ባህሪ ያላትን ሴት መውደድ የምትችለው ብላችሁ ልትጠይቁ ትችላላችሁ። ነገር ግን በዚህ ቪዲዮ መልስ ታገኛላችሁ። ሴቶች እነዚህን የምንመለከታቸውን ባህሪያቶች ካሉሽ ወንዶች በጣም ነው የሚወዱት። በተለይ ደግሞ ፍቅረኛቸው ላይ እነዚህን አሁን የምንመለከታቸውን ባህሪያቶች ካዩ ምን አለ ምስቴ ብትሆን በቃ ምስቴ መሆን አለባት ብለው የሚመኙሽ ሴት መሆን አለብሽ። ይሄን ደግሞ እንዴት ነው ማድረግ የምትችይው? አስተዋይ ሴትና እነዚህን አሁን የምንመለከታቸውን ነገሮች ተግባር ላይ ማዋል ስትችይ ነው። በተለይ እንግዲህ ብዙ ሴት እህቶቼ አንድ ወንድ ቶሎ እንዲያገባሽ የምትፈልጊባቸው ብዙ ምክንያቶች ሊኖሩ ይችላሉ። በተለይ የጊዜ ጉዳይ ሊሆን ይችላል፣ የእድሜ ጉዳይ ሊሆን ይችላል። ከነዚያ አንጻር በቃ የምትቀርቢ ወንድ ቶሎ እንዲያገባሽ ትፈልጊያለሽ። ነገር ግን አሁኑኑ አግቢኝ ብሎ እንዲጠይቅሽ የምታደርጊባቸው ዘዴዎች አሉ። ምክንያቱም አንዳንድ ወንዶች ቶሎ ወደ ትዳር መግባት እንደ አለርጂ ስለሚሆንባቸው ማለት ነው፣ መሰብሰብ እንደ መሸነፍ አድርገው ሊያስቡት ስለሚችሉ። ስለዚህ እነዚህን አራት መለከታቸው ባህሪያቶች ካዳበርሽ ወንድ ልጅ በቃ ካንቺ ጋር ለመሆን እድሜ ልኩን ካንቺ ጋር ለማሳለፍ ይፈልጋል ተብሎ ይታሰባል። ነገር ግን ከነዚህ ከምንጠቅሳቸው ባህሪያቶች መካከል ባይኖረው እንኳን ወደ መደምደሙ ቸኩለሽ መሄድ አስፈላጊ አይደለም። ምክንያቱም እንደየመልካችን እንደየፊታችን ሁላችን የራሳችን የምንለው የምናንጸባርቀው ባህሪያቶች ስላሉን፣ ስለዚህ በማስተዋል ብቻልሽ እነዚህን የምንመለከታቸውን ባህሪያቶች ብታዳበሪ በጣም የተሻለ ይሆናል።
ብዙ ጥናቶች የሚስማሙበት በተለይ ደግሞ ሴት ልጆች ቢኖራቸው ተብሎ የሚታሰቡ በተለይ በወንድ ልጅ እንዲፈለጉ ወይም ደግሞ ወንዶች ከነርሱ ጋር ጊዜን እንዲያሳልፉ ወይም የራሳቸውን እንዲያደርጓቸው ብለው የሚያስቡትና የሚያስቀምጡት ነገር አለ። ይህ የመጀመሪያው ባህሪ ምንድነው? በራስ መተማመን ያላት ሴት መሆን በጣም አስፈላጊ ነው። ስለዚህ በራስሽ የምትተማመኝ ሴት መሆን አለብሽ። በራስ መተማመን ስንል ታዲያ በራስሽ የቆምሽ ማንም እንደፈለገ መጥቶ የማይነዳሽ የማይገፋሽ በማንነትሽ የማይንቅሽ ሴት አይነት ስብናን የገነባሽ ሴት ስትሆኚ ወንዶች በጣም የሚፈልጉት ባህሪ ነው። በተለይ ደግሞ ሰልፍ ኮንፊደንስ ሲሆንሽ። ይሄን ስልሽ ታዲያ በጣም አንዳንድ ሴቶች ደግሞ በወንዶች ዘንድ የምትታሙት ምንድነው? የሆነ ኦቨር ኮንፊደንት የሆነ በቃ አንተ አታስፈልገኝም የማለት። የአበሻ ወንድ ደግሞ ፍቅር ያውቃል እንዴ? ወንድ እኮ ሆዱ ከሞላለት ምን ይፈልጋል ብሎ በቃ አለ አይደለ ማጋነን። ከኦቨር ኮንፊደንስ የሚሆኑ አመለካከቶችን ከራስሽ ላይ ማስወገድ አለብሽ። በራስ መተማመን ስንል በቃ ሙሉ የሆንሽ ሴት፣ ለነገ የምታስብ የራስሽ እቅድ ያለሽ፣ የሆነ ሰው ወደ ህይወትሽ ሲመጣ ከዚያ ሰው ጋር መቀጠል የምትችይ ሴት መሆንሽን። ነገር ግን የሚመጣው ሰው በህይወትሽ ላይ ምንም አይነት ኔጌቲቭ የሆነ ጉዳት እንደማያደርስ ጠንቃቃ የምትሆኝ ሴት ከሆንሽ፣ ሰልፍ ኮንፊደንት የሆንሽ ሴት ከሆንሽ ወንዶች ይህን ባህሪ ያላትን ሴት በጣም ነው የሚፈልጉት። ምክንያቱም ብዙ ሴቶች ሲደክሙ ከሆነ ጊዜ በኋላ ደግሞ እጅ ሲሰጡ ሲደክሙ ከዛ በኋላ ወደ ማዘን ወደ መተከዝ አንድ ወንድ ወደ ህይወታቸው መጥቶ ከዛ በኋላ መልሶ ሲሄድ ማዘን ዲፕረስ የመሆን አይነት ስሜት ስለሚያጠቃቸው ብዙ ሴቶች በዚህ አይነት ጉዳት ውስጥ እያለፉ ያሉ ሴት እህቶቼ አላቸው። ስለዚህ አስቀድመሽ ማዳበር ያለብሽ ባህሪ ነው ብዬ የማስበው በራስ መተማመን ያላት ሴት መሆን አለብሽ። በቃ በራስሽ የቆምሽ ሴት መሆን አለብሽ። ይህን ስልሽ ታዲያ በጣም የተጋነነ በቃ በጣም ኦቨር የሚሆነ ኮንፊደንስ ሳይሆን በቃ በልክ አይደለ ሁሉ ነገር ልክ አለው አይደለ የሚባለው በልክ የሆነ ራስ መተማመንን ብታዳብሪ ወንድ ልጅ ምን አለ ከዚህ ሴት ጋር ምን አለ ከዚህ ልጅ ጋር ህይወቴን በሙሉ ባሳልፍ ብሎ የሚመኙ ሴት ትሆኛለሽ። ኑሮ በራሱ የራሱ የሆነ ውጣ ውረዶች አሉት አይደለ? ከባድም ነው። አንዳንዴ ካልተጋፈጥነው በርግጥ ቻሌንጅ ውስጥ ልንገባ እንችላለን። እንደገና ደግሞ ከዚህ ጋር ተጨምሮ ከባድ የሆነች ሴት ወደ ወንዶች ህይወት ስትጨመር የሚመጣውን ነገር ተመልከቱ። ጭንቀቱ መጨመሩ አይቀርም አይደለ? ስለዚህ በተቻለሽ መጠን ተጫዋች ሴት መሆን አለብሽ። ተጫዋች ስልሽ ተግባቢ የሆነች ሴት መሆን አለብሽ። ምክንያቱም እኛ ወንዶች ተጫዋች የሆነች ተግባቢ የሆነች ሴት በጣም ትስበናለች፣ ትማርገናለች። ከሷ ጋር ጊዜ ማሳለፍ እንፈልጋለን። በቃ ይቺ ሴት ምን ታደርገናለች? ከጭንቀታችን ግራ ከገባን ነገር ልታሳርፈን ትችላለች ብለን እናስባለን። ስለዚህ ከወንዱ ልጅ ጋር ስትሆኑ መሳቅ፣ መጫወት፣ መደሰት ከዛም አልፎ ደግሞ መጽናናት ከቻሉ ወንዶች አንቺ ጋር መሆንን ይፈልጋሉ። ይሄ ስልሽ ታዲያ ጨዋታ የህፃናት ጨዋታ ማለትም አይደለም። እንግዲህ ጥሩና ተግባቢ የሆንሽ ሴት መሆን አለብሽ። ምክንያቱም ወንዱ እዛ ስራ ውሎ መጥቶ አንቺ ጋርም ሲመጣ እንደገና ሌላ ስራ መትፈጥሪለት ከሆነ እዛ በሐሳብ ተወጥሮ አንቺ ጋርም ሲመጣ እንደገና ሌላ ሐሳብ ውስጥ የሚገባ ከሆነ ይጨነቃል ማለት ነው። መቼም የሁሉም ሰው ምኞት ምንድነው? ሁሉም ነገር ሰላም እንዲሆንልን እንፈልጋለን አይደለ? በተለይ ደግሞ ጭቅጭቅ የበዛበት ቤት ወይም ደግሞ የፍቅር ግንኙነት ሲኖር ደስ አይልም። የምንፈልገው አይነት ሰላምን አናገኝም። ስለዚህ ከአንቺ ጋራ መሆን እንዲፈልግ ወይም ደግሞ ከአንቺ ጋራ ሲሆን በእነዚህ ነገሮች ሁሉ እንዲረሳ ማድረግ አለብሽ ማለት ነው። ይህን ነገሮች እንዲረሳ ደግሞ ከአንቺ ምንድነው የሚጠበቀው? ተጫዋች የሆንሽ ተግባቢ የሆንሽ ሴት እንጂ እርሱን የሆነ ስትረስ ውስጥ የምታስገቢ ሴት መሆን የለብሽም። ምክንያቱም እንደዚህ አይነት ነገር ውስጥ የምታስገቢ ከሆነ ይጨናነቃል። መጨናነቅ ደግሞ በሁለታችሁም ሳይድ ሊፈጠር ይችላል። ስለዚህ በተቻለ መጠን ተጨናንቆ እንኳን ቢሆን ሰበብ ፈጥረሽ ጭንቀቱን እንዲረሳው ማድረግ ትችላለሽ። ይህን ስታደርጊ ታዲያ በህይወት ውስጥ የገጠሙትን ነገሮች ወይም ደግሞ ቻሌንጆች ሊሆን ይችላል እንደሚያልፉ እርሱ ከአንቺ ጋር በመሆኑ ደስታ እንዲሰማው ልትነግሪው ይገባል ማለት ነው። ታዲያ የሆነ ቀልድ ሲያወራሽ በቃ አንተ እንደዚህ አይነት ይባላል እንዴ ምናምን እያልሽ ሊያወራሽ የሚፈልገውን ነገሮች ሁሉ ማቋረጥ የለብሽም ማለት ነው። ምክንያቱም አንቺ ጋር ሲመጣ የሆነ ሪሊፍ ሊያገኝ ነው የሚመጣው። ስለዚህ ያን ሪሊፍ ወይም ደግሞ ያን እፎይታ ከአንቺ ጋር የሚያገኝ ከሆነ ሁልጊዜ ከሚፈጠሩት የህይወት ቻሌንጆች ውስጥ እየሸሸ ወደ አንቺ ይመጣል። ተጫዋችነትሽን፣ መግባባትሽን ይመለከተውና ስለዚህ ከአንቺ ጋር መሆንን ይፈልጋል። ስለዚህ ቶሎ ሊያገባሽም ይፈልጋል። ከአንቺ ጋር ረጅም ሰዓታትን ማሳለፍ ይፈልጋል። ታዲያ ፍቅር ደግሞ እንዴት ነው? በሂደት እያደገ አይደል የሚመጣው? መቼም በአንድ ቀን ሞትኩልሽ እንደዚህ ሆንኩልሽ የሚሉት ለጊዜያዊ ስሜት ሊሆነ ነገራችን አይቶ የሚቀርቡ ሊሆን ይችላል። ነገር ግን ፍቅር በሂደት በመተዋወቅ አሁን እንዳልኩሽ በመግባባት በራስ መተማመንሽን ከፍ እያደረግሽ ስትሄጂ በሁለታችሁ መሀል ያለው ግንኙነት ያለው ሪሌሽን ያማረ ሲሆን የእናንተን የፍቅር ግንኙነት ማሳመር ትችላላችሁ።
ስለዚህ እህቴ የምመክርሽ ከአንቺ ጋራ ሲሆን በቃ የሆነ ፕሮጀክት ወይም ደግሞ ስራ እንዳይሆንበት ማድረግ አለብሽ። ምክንያቱም አንቺ ጋራ እንዲመጣ መጓጓት አለብሽ። በተለይ በስልክ እንኳን ስታወሩት የበለጠ ስለ አንቺ ለማወቅ እንዲጓጓ የአንቺ ጥሩነትሽን መልካምነትሽን የበለጠ ጎልቶ እንዲመለከተው ማድረግ ነው ያለብሽ እንጂ በተለይ ከምትወጂ ወንድ ጋር በቃ እያንዳንዱ ንግግር እየነቀስሽ እያወጣ የምትነግሪ ከሆነ የበለጠ ስትረስ ውስጥ ይገባል። ነገር ግን እርሱ ከአንቺ ጋራ ሲሆን የምትጫወቺ ከሆነ ፈገግ የምትይለት ከሆነ ደስ የሚሉ ቃላቶችን የምትለዋወጡ ከሆነ ረጅም ሰዓታትን አብራችሁ የምታሳልፉ ከሆነ ሰላም ይሰማዋል። ጥሩ ኮንዱሲቭ ኤንቫይሮንመንት ወይም ደግሞ የተመቻቸ አይነት አካባቢ አየር ይሰማዋል። ከአንቺ ጋር ሲሆን ብዙ ነገሮቹ እንደሚረሳ ይገነዘባል ማለት። ይሄ ስልሽ ታዲያ የግድ አንቺ ጆኪንግ ወይም ደግሞ ቀልድ ማወቅ አለብሽ ማለት አለ። አስገዳጅ አይደለም። ገብቶሻል አይደለ? በቃ እያንዳንዱ ነገሩ ቁም ነገር ያለበት ጥሩ የሆነ በተለይ ደግሞ እርሱን በሂደት እያወቅሽ ስትሄጂ ምን ያስደስተዋል፣ ምን አያስደስተው፣ ምን ሲያስከፋዋል የሚሉ ነገሮችን በትክክል የመለየት ነው። ይሄ ደግሞ ስኪል ዴቨሎፕመንት የምንለው ነው ማለት ነው። በአጭሩ ተግባቢ የሆንሽ ሴት ከሆንሽ ይሄ ባህሪሽ የምትፈልጊ ወንድ ቶሎ እንዲያገባሽ የራሱ እንዲያደርግሽ እድሜ ዘመኑ ለአንቺ እንዲሰጥ የምታደርጊበት ባህሪ ስለሆነ ልታዳብሩ የሚገባ ጉዳይ ነው። በቻልሽው መጠን አብራችሁ ስትሆኑ ደስታን የምትፈጥሪ ሴት ከሆንሽ ወንድ ልጅ ሁሌም ከአንቺ ጋር መሆንን ይፈልጋል። ይህም ብቻ ሳይሆን ቶሎ ወደ ራሱ ሊጠቀልልሽ ሊወስድሽ ጥረትን ያደርጋል። ግን ደግሞ እርሱ ጎትጉቶሽ ለምሳሌ ሞተሩ አልነሳም ብሎ አስቸግሮ በኋላ ላይ እንደሚነሳ አይነት መኪና ልትሆኚበት አይገባም። የተመቻቸ ከባቢ አየርን ፍጠሪለት። ራስሽም ደስተኛ ሁን። መቼም ደስታ ይጋባል አይደለም የምንለው እንደ ሁላችንም የምንስማማበት ጉዳይ ነው። ስለዚህ ያንቺ ደስታ እርሱም ጋር እንዲጋባ ማድረግ መቻል አለብሽ። በእርግጥ ቻሌንጆች አሉ። የህይወት ውጣ ውረዶችን ልገልጽልሽ አይደለም፣ ያንቺን ባክግራውንድ ልነግርሽ አይደለም። ነገር ግን እነዚያ ሁሉ ውስጥ ወጥተሽ ግን በተቻለ መጠን ደስተኛ ሆነሽ ለመታየት መሞከር። ሌላው እንግዲህ ማዳበር ያለብሽ ባህሪ ብለን የምናስበው ሳቢ ወይም ደግሞ ንቁ የሆንሽ ሴት መሆን አለብሽ። በእርግጥ እንደምትወጂው እንደምትፈልጊው በአይንሽ ሊሆን ይችላል፣ በንግግርሽ ሊሆን ይችላል፣ በሰውነት አካላቶችሽ ሊሆን ይችላል መግለጥ ትችላለሽ። ሳቢ መሆን በጣም አስፈላጊ ነገር ስለሆነ በተቻለ መጠን ያለሽን የፊት ገጽታ ላይ ደስ የሚሉ ነገሮችን መጠቀም በኔቸርም ሊሆን ይችላል፣ በተፈጥሮ ሊሆን ይችላል። በቃ ንጽህናዋን የምትጠብቅ ሁላችንም ማንም ጥሩ ነገር ሲያይ የሆነ የሚመኘው ነገር አለ አይደለ? የሆነ የቆሸሸ የሆነ ደስ የማይል ነገር ሰው ላይ ስንመለከት ከዚያ ሰው ጋር የፍቅር ግንኙነት ይቅርና ሰላምታ እንኳን መለዋወጥ ሊከብደን ይችላል። ስለዚህ አጋጣሚዎች ሁሉ ባገኘሽ መንገድ ወይም ደግሞ ባገኘሽበት ሁኔታ ሁሉ ሳቢ የሆንሽ ሴት መሆን አለብሽ። ጥሩ የሆነ አለባበስ መልበስ፣ ጥሩ የሆነ መዓዛ ያለው ዲዮድራንት ሊሆን ይችላል፣ ሽቶ ሊሆን ይችላል። ይህን ጥሩ ሳሙና በመጠቀም መዓዛሽን ማራኪ ማድረግ ትችላለሽ። ስለዚህ በተቻለ መጠን ሳቢ ለመሆን መሞከር አለብሽ። ምክንያቱም ያ የሚመጣ ወንድ ወደ ህይወትሽ እንዲመጣ ከዚያ በኋላ ደግሞ መጥቶ መሄድ ሳይሆን እንዲቆይ ማድረግ የምትችይው ሳቢ መሆን ስትችይ ብቻ ነው ማለት። ምክንያቱም እኛ ወንዶች ብዙ ጊዜ የምንማረክ በማየት ስለሆነ አይናችን ብዙ ጊዜ ለፍቅር የተጋለጸ ነው ይባላል። ምክንያቱም በተቻለ መጠን ሳቢ ልትሆኚ ይገባል ማለት ነው። በእርግጥ ብዙ ጊዜ ሴቶች ላይ የሚንጸባረቅ ነገር ቢሆንም እኛ ወንዶች አምራለሁ ወይ፣ ቁመቴ ያስደስታታል ወይ፣ ንግግሬን ትወደዋለች ወይ ብለን የምንጨነቅ ብዙ ወንዶች አለ። አንቺ ደግሞ እነዚህ ነገሮቻችንን ወይም ደግሞ እነዚህን የወንድ ልጅን ባህሪያቶች ወስደሽ በቃ እሱ እንዳለውና ልዩ ፍጥረት እንደሆነ ብትነግሪ፣ በቃ አንተ ጥሩ ቁመና ነው ያለህ፣ ጥሩ አቋም፣ ንግግር ደስ ይለኛል፣ ከለርህ ይማርከኛል የምትይው ከሆነ በቃ በምድር ላይ እንደርሱ ያለ ወንድ የሌለ የሚመስለው ድረስ ደስ ይለዋል። በቃ ደስታ ይሰማዋል። በቃ ካንቺ ጋራ መሆንን ይፈልጋል። ዘመኑን በሙሉ ካንቺ ጋራ ማሳለፍን ይፈልጋል። ይብል ሊያገባሽም ኦፖዝ ሊያደርግሽ ይችላል ማለት። ስለዚህ በተቻለ መጠን ሳቢ መሆንን ስለዚህ በተቻለሽ መጠን ማዳበር ያለብሽ ሌላኛው ባህሪ ደግሞ የምታስብለት ሴት መሆን አለብሽ። ምክንያቱም የምታስብለትን ሴት ወንድ ልጅ በጣም ይፈልጋል። ምክንያቱም ምን ያደርግ ይሆን፣ ምን ለብስ ይሆን አሉ አይደለ? ጥሩ ነገሮችን የምትመኝለት የምታስብለት ሴት ከሆነ ወንድ ልጅ ከአንቺ ጋር መሆንን ይፈልጋል። መወደድ እንደሚያስደስት ሁሉ ደግሞ ለሆነ ወንድ ልጅ ደግሞ የምታስብለት ከሆነ ዳታ ባስፈለገ ሰዓት ያለውን ቀብለሽ ስትንከባከቢ በቃ በተቻለ መጠን ከአንቺ ጋር ሲሆን ሪሊፍ እንዲሰማው ደስ እንዲለው የምታደርጊ ከሆነ እመኚኝ ወንድ ልጅ ቶሎ ሊያገባሽ ወይም ደግሞ ፕሮፖዝ ሊያደርግሽ ይቸኩላል። ምክንያቱም ብዙ ውጥንቅጥ በሞላበት ዓለም ውስጥ ሰላሙን የሚያገኘው ሪሊፍ ደስታውን የሚያገኘው ካንቺ ጋራ ስለሆነ በቃ ካንቺ ጋራ ጊዜው ማሳለፍ ይፈልጋል። ስለዚህ መልካም ነገር ማን ይጠላል? የምታስቢለት ሴትን ካገኘ ወንድ ልጅ ከሷ የትም ንቅንቃይ። ስለዚህ በተቻለሽ መጠን የምታስቢለት ሴት መሆን አለብሽ ማለት ነው። ይህን ስልሽ ግን አስመሳይ ወንዶች የሉም ማለት አይደለም። ይህ የምታደርጊው ታዲያ ጥንቃቄ በተሞላበት መንገድ መሆን አለብሽ። ምክንያቱም ለህይወትሽ የምትወስኙ አንድ ውሳኔ ነው። ያውም ከዛ ወንድ ጋር ዘመንሽን ለመጨረስ
የምታስቢ ከሆነ እነዚህን ኳሊቲው በራስሽ ላይ በመስራት መዘጋጀት አለብሽ ማለት ነው። ምክንያቱም ከዛ በኋላ ቴስት የምታደርጊያቸው የምትፈትኙ ብዙ ፈተናዎች ሊኖሩ ይችላሉ። ምክንያቱም ሁላችንም እንዲሁ ዘለን አይደለም አይደለ ትዳር ውስጥ የምንገባው። መተያየት አለ፣ መጠናናት አለ፣ እርስ በርስ መተዋወቅ አለ። ግን ይሄኛው ባህሪ ራስሽ ላይ መስራት ያለብሽ ባህሪ ስለሆነ ነው በዛሬ ቪዲዮ ይህን ሐሳብ ያቀረብኩላችሁ። አንድ ወንድ ልጅ እንደሚወደኝ እንዴት ላውቅ እችላለሁ የሚለውን ሐሳብ በዛሬ ቪዲዮ የምንዳስስ ይሆናል። በተለይ ሴት እህቶቻችን ይህን ነገር በትኩረት ብታደምጡ ትጠቀሙበታላችሁ። ማንኛውንም ሰው በትክክል የሚሰማው ማወቅ ለመረዳት አስቸጋሪ ነው። ምክንያቱም እንደየጸባያችን እንደየመልካችን ሁላችን የተለያየ አይነት ባህሪን ስለምናንጸባርቅ፣ በተለይ ደግሞ ወደ የፍቅር ግንኙነት ስሜቶች ስንመጣ እጅጉን እነዚህ ነገሮች ሊወሳሰቡ ይችላሉ። በተለይ ወንድ ልጅ ደግሞ ወደ ህይወትሽ ሲመጣ ምን ይዞ ነው ወደ ህይወትሽ እየመጣ ያለው? ከአንቺ ጋር ለመሆን ይፈልጋል ወይስ ደግሞ ሌላ ዓላማ ይዞ ነው ወደ ህይወትሽ የሚመጣው? ወይም ደግሞ ከአንቺ የሆነ ነገር ተጠቅሞ ጥሎሽ ሊሄድ ነው የሚመጣው? የእውነት ያፈቅርሻል ወይ የሚሉትን ሐሳቦች በዛሬ ቪዲዮ የምንዳስስ ይሆናል። በተለይ ወንድ ልጅ ደግሞ ወደ ህይወትሽ ሲመጣ ምን ይዞ ነው ወደ ህይወትሽ እየመጣ ያለው? ከአንቺ ጋር ለመሆን ይፈልጋል ወይስ ደግሞ ሌላ ዓላማ ይዞ ነው ወደ ህይወትሽ የሚመጣው? ወይም ደግሞ ከአንቺ የሆነ ነገር ተጠቅሞ ጥሎሽ ሊሄድ ነው የሚመጣው? የእውነት ያፈቅርሻል ወይ የሚሉትን ሐሳቦች በዛሬ ቪዲዮ የምንዳስስ ይሆናል። አሁን የምንመለከታቸው ነጥቦች በተለይ ወንድ ልጅ የእውነት ካፈቀረሽ ብቻ ስሚኝ፣ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች የምናይ ይሆናል። በትክክል ይሄ ወንድ ልጅ እንደሚያፈቅርሽ የምታረጋግጪባቸው ነጥቦች አሳስብሻለሁ። ምክንያቱም የእውነት የሚያፈቅርሽ ወንድ ምን እንደሚመስል፣ ምን እንደሚያደርግ፣ ምን እንደሚሰራ፣ በምን አይነት ሂደቶች እንደሚያልፍ የምታውቂበት ቪዲዮ ስለሆነ አንዳንድ ጊዜ በህይወታችን ውስጥ ትልቅ ትርጉም የምንሰጣቸው ነገሮች በዚህ ግባ የማይባሉ ትናንሽ የሆኑ ነገሮች ናቸው። በተለይ ደግሞ የሚያፈቅርሽ ወንድ እነዚህ ነገሮች ላይ ትኩረትን ያደርጋል ወይም ደግሞ አስተውሎ ይከታተለዋል። የሚያስደስትሽን ትልቅ የሚሆን ትናንሽ ነገሮችን እያንዳንዱን ፖይንቶች ይከታተላቸዋል። አንቺን እንዴት ወደ ራሱ የሚስብበትን መንገድ ያበጅበታል ማለት ነው። ይሄን ሲያደርግ ታዲያ አንቺም ሳታውቂው በዚህ ወንድ ልጅ የመሳብን ስሜት ማንጸባረቅ ትጀምሪያለሽ። ታዲያ እነዚህ የሚያደርጋቸው ትናንሽ የሆኑ ነገሮች ቫልዩ እያሰጠው ይመጣል ማለት ነው። ከአንቺ እንበልና ጠዋት ከእንቅልፍሽ ስትነሺ በመጀመሪያ የምታዩ ያንቺን ስልክ ነው አይደል? ስልክሽን ስትመለከሺ እርሱ የላከልሽን ቴክስት ብታይ ደስ ይልሻል። ይሄ ደግሞ በሂደት እየተደጋገመ ሲመጣ ሀቢት እየሆነ ይመጣል። ይሄ ሀቢት ምን እናደርገዋለን ማለት ነው? እንወስደዋለን። ያን የለመድነውን ሀቢት አንድ ቀን እንኳን ቢዘለብን የምንናደድበት ሁኔታ ሊፈጠር ይችላል። ገብቷችኋል አይደለ? ስለዚህ ትናንሽ የሆኑ ነገሮችን ማድረግን ያዘወትራል ማለት ነው። ምክንያቱም ይሄ ነጥብ ያሰጠዋል። በተቻለ መጠን ደህና አደርሽ መልእክትን፣ እንዴት ዋልሽን፣ ደህና ደሪ የሚሉ ስልክ እንኳን ባይሆን ቴክስት ሜሴጆችን እንኳን ሲልክልሽ ላንቺ ጥሩ ቫልዩን እያሳየ ነው ወይም ደግሞ ስላንቺ እያሰበ ነው የሚለውን ነገር ልብ እንድትይ ይገባል ማለት ነው። በዚህ ሰዓት አንቺም ለሱ ያለሽ ቫልዩ እርሱም ላንቺ ያለው ቫልዩ ኮሬሌት ይሆናል ማለት ነው። ስለዚህ በአጠቃላይ የሚወድሽ ወንድ አንቺን ያስደስትሻል ብሎ የሚያስባቸውን ነገሮች በሙሉ ለማድረግ ጥረትን ያደርጋል። እንደነዚህ አይነት ትናንሽ የሆኑ ሐሳቦች ደግሞ አንቺ ጋር ቫልዩ የሚያሰጠው ከሆነ በትኩረት ይከታተላቸዋል። እነዚህ ነገሮች በሂደት ያያቸዋል ማለት ነው። ምክንያቱም ብዙ ቀኖችሽ በጣም የተለያዩ አይነት በስራ ተወጣጥረሽ ደክሞሽ በምትገናኙበት ሰዓት አመሻሽ ላይ በትንሹ ፊልም አብራችሁ እንድታዩ፣ ሻይ ቡና አብራችሁ እንድትሉ ሊጋብዝሽ ይችላል ማለት ነው። ይሄ ምንድነው? የእናንተን አታችመንት ከፍ ሊያደርገው ስለሚችል ነው። ይሄን የሚያደርገው ወንድ ደግሞ ምንድን ላንቺ ቦታን የሰጠ ወንድ ነው የሚሆነው። ወንዶች ጋር እንደሚሰራው ህግ ሁሉ ሴቶች ጋር የሚሰራ ህግ አለ። በተለይ አንድ የምንወደው ሰው እንዲያደርግልን ብለን የምንመኘው አይነት ስሜት አለ። እንግዲህ የሚወድሽ ወንድ ሌላኛው የሚያደርጋቸው ነገሮች ያከብርሻል። ላንቺ ያለው ሪስፔክት ጥሩ ይሆናል ማለት ነው። ብዙ ጊዜ እዚህ ላይ አብዛኛው ሰው እንደ ቀላል ነገር የሚወስደው ነገር ነው አለ አክብሮትን፣ ለሰው ቫልዩ መስጠትን ብቻ እንዲሁ ቀለል አድርገን የምናየው ነገር ነው። ነገር ግን ስፔሻል በሆነ መንገድ የሚያከብርሽ ከሆነ እያንዳንዱን ነገሮች እያወጣ ትኩረትን አድርጎ የሚከታተልሽ ወንድ ለአንቺ አክብሮት ይኖራል ማለት ነው። ገብቶሻል አይደለ? የሚያፈቅርሽ ወንድ ደግሞ ሌሎች ሰዎች እንደሚያከብሩሽ ብቻ አይደለም የሚያከብርሽ፣ ቫልዩ አድ ያደርግበታል ማለት ነው። ያንቺን እምነት ሊሆን ይችላል፣ ሐሳቦችሽን ሊሆን ይችላል፣ አስተሳሰብሽን ሊሆን ይችላል። ሁሉ ምን ያደርጋቸዋል? ሪስፔክት ያደርጋቸዋል። ይሄ ደግሞ ነጥብ ያሰጠዋል ማለት ነው ካንቺ። ምክንያቱም እነዚህ አይነት ቦታ ለሚሰጡን ሰዎች የሆነ ስፍራን እንሰጣቸዋለን አይደለ? በተለይ ሴቶች ደግሞ የሚያከብራቸውን ወንድ ትወዳለች። ኢቭን ወንዶች ጋርም የሚሰራ ህግ ስለሆነ ሪስፔክት የምታደርገውን ሴት በጣም ነው የምንወደው እኛ ወንዶች።
በተመሳሳይ ደግሞ በእናንተም ሳይድ የሚሰራ ህግ ስለሆነ እዚህ ላይ እንግዲህ ሁሉ ጊዜ ሀሳቦች ይስማማሉ፣ አንቺም ከሱ ጋር እሱም ከአንቺ ጋር ሁሌ መስማማት አለ ብለን ላናስብ እንችላለን። ምክንያቱም አንዳንድ ጉድለቶች እኮ አይጠፉም አይደለም? የሀሳብ መጋጨት ራሱ ላይጠፋ ይችላል። በተለይ ደግሞ ከአንቺ ጋር ሁሉ ጊዜ ባይስማማም እንኳን ነገሮችን ከአንቺ አንጻር ሁሉ ማየቱን ይለምዳል ማለት ነው። አንቺ የምትመለከቺበትን አንግል ለማየት ይሞክራል። የአንቺን አመለካከት በተቻለው መጠን ሪስፔክት ማድረግን ይፈልጋል። ለዚያውም ደግሞ ጥረትን ያደርጋል። ይሄ ወንድ የሚያፈቅርሽ ወንድ ብቻ ከሆነ ነው እንጂ ከአንቺ ጥቂት ጊዜ ከአንቺ ጋር ቆይቶ ለመሄድ የሚፈልግ ወንድ የሚያደርገው ነገር ስላልሆነ ነው። ይሄ ምን አለው? ኮንሲስተንሲ ያለው ማለትም ቀጣይነት ያለው ነገር ነው። ምክንያቱም የሚቀጥል ነገር እኮ ያስታውቃል አይደል? አንዴ በወዲያው በጣም ሞቅ የሚል ነገር ብዙ ጊዜ ጥሩ አይደለም አይደለ? ነገሮች በሂደት ሲሄዱ እያደረ ሲመጣ ፍቅርም እኮ አለ አይደለ? በአንድ ቀን አይደለም አይደለ? የሚከብድብን በሂደት እየተዋወቀን ስንመጣ እየተግባባን ስንመጣ ሀሳባችንን፣ እምነቶቻችንን፣ ለወደፊት ያሉ እቅዶቻችንን ሼር ስንደራረግ ነው አይደለ? አንዳችን ለአንዳችን ያለን ስሜት ከፍ እያለ የሚመጣው። ይሄ ደግሞ የኔቸር ጉዳይ ነው፣ በተፈጥሮ ሰጠን ነገር ስለሆነ በአንድ ቀን እኮ ፍቅር ያዘኝ የሚባለው ነገር ብዙም ቀጣይነት ያለው ነገር አይደለም። በእርግጥ አያጋጥምም ማለት አይደለም፣ ያጋጠማቸው ሰዎችም ስላሉ ይሄ ሁል ጊዜ የሚሰራ ህግም ስላልሆነ ስፔሻል ኬዝ ብለን ልንይዘው እንችላለን። ስለዚህ የሚያፈቅርሽ ወንድ ከአንቺ ሀሳብ እንኳን ባይስማማ የተቻለውን ያህል በአንቺ መነጽር ውስጥ ገብቶ ለማየትም ጥረትን ያደርጋል። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች ብለን የምናስበው ከልቡ ያዳምጥሻል። ብዙ ጊዜ እንግዲህ ሴት እህቶቻችን የምትነግሩን ነገር ምንድነው? ወንዶች ጥሩ አድማጭ አይደሉም፣ ዝም ብሎ ነው የሚለፈልፉት የምትሉት ነገር አለ። በወንዶች ሳይድ የሚታይ ክፍተት ነው። ስለዚህ የሚወድሽ ወንድ የሚያፈቅርሽ ወንድ ደግሞ ብዙ ጊዜ ትኩረት አድርጎ ሊያዳምጥሽ ጊዜን ይሰጥሻል። ምክንያቱም አንቺ የምታወሪያቸው ነገሮች ለወደፊት ሪስፔክት የምታደርጊው ስላሳለፍሻቸው ነገሮች፣ ቀንሽ እንዴት እንደነበረ፣ ወደፊት የምታቅጃቸው እቅዶችን ለሱ ለማጋራት ስታስቢ እሱ ግን የማይሰማሽ ከሆነ የግድ ለእርሱ ያለሽ ስሜት እየቀነሰ ነው የሚመጣ። ከዛ ከዘለለስ የሚያደምጥሽ ከሆነ ስሜትሽን የሚረዳሽ ከሆነ ግን እርሱ ቫልዩ አለሽ ማለት ነው። የሆነ ጥሩ ቦታን ትሰጪዋለሽ። ለሁላችንም ለወንዶችም ለሴቶችም ደግሞ በተቻለን መጠን አዳማጭ ብንሆን በጣም የተሻለ ነው። እንደዚህ ይባላል፣ የሆነ ግጥም አለ። ለዚች ዓለም ኑሮ የሚሻለው ነገር ብዙ ማድመጥ ነው ብዙ ከመናገር የሚባል ነገር አለ። ስለዚህ ብዙ ስናድምጥ የዚያን ሰው ማንነት ሴንስ እያደረግን ለኛ ያለው ነገር ቴክት እያደረግን እንመጣለን ማለት ነው። ዝም ብለን የምናወራው ከሆነ ወሬያችን ብቻ ነው አይደል አየር ላይ የሚቀረው። ስለዚህ በተቻለን መጠን አዳማጭ መሆን አስፈላጊ ነው። የሚወድሽ የሚያፈቅርሽ ወንድ ደግሞ በትክክል ወይ በስነ ስርዓት ያዳምጥሻል። ያንቺን ሐሳብ ሼር ያደርጋል። ለወደፊት ያላችሁን እቅዶች ከአንቺ ጋር ይከፋፈላል፣ ሐሳብም ይሰጥበታል። ሌላኛው እንግዲህ አንድ ወንድ ልጅ የእውነት ካፈቀረሽ ብቻ የሚያደርጋቸው ነገሮች አንቺ ለምትሰጪው አስተያየት ቫልዩ ይሰጣል ወይም ደግሞ የምትሰጪውን አስተያየት ያከብረዋል ማለት ነው። በተለይ ወንዶች ብዙ ጊዜ እኛ ብቻ ካልመከረን እኛ ብቻ ነን የምናውቅ የምንለው አባዜ አለበት። በእርግጥ መስተካከል ያለበት፣ ምክንያቱም ማናችንም ሙሉ ስላይደለም። በተለይ ደግሞ የሚያፈቅርሽ ወንድ አንቺ የምትሰጪውን ሐሳቦች በተግባር ላይ ለማዋል ጥረት ያደርጋል። በተለይ ሁልጊዜ አንቺ እንደዚህ አይነት መረጃ አለ ስትይ ኦኬ እንደዚህ አይነት ነገር አለ ብሎ የመቀበል እንዲህ ብታደርግ ብለሽ ብታሳውቂው ደግሞ ያን ነገር ለማወቅ ጥረት ማድረግ። ለምንድን ነው እንደዚህ አይነት ስህተት የሰራው ብለሽ እንኳን ስህተቱን ስትነቅፊው ከዛ ስህተት ለመታረም ጥረት የሚያደርግ ወንድ ከሆነ ለአንቺም ጥሩ ስሜትን እየፈጠረልሽ ይመጣል። አንቺ በምታስቢውና በምትፈልጊው መንገድም ደግሞ ሼፕ እያደረግሽው ትመጫለሽ፣ ቅርጽ እያስያዝሽው ትመጫለሽ። የሚወድሽ ወንድ ስለሆነ ያልሻቸውን ነገሮች ሁሉ ይቀበልናል፣ በተግባር ላይ ለማዋል ይጥራል። የምትሰጪውን ሐሳቦች መልካም የሆኑ አስተሳሰቦች ወይም ደግሞ ሐሳቦችን ለተግባር ያውላቸዋል የሚያፈቅርሽ ወንድ። እንግዲህ ሌላው አንድ ወንድ ልጅ የእውነት ካፈቀረሽ ወይም ደግሞ ከወደደሽ ብቻ የሚያደርጋቸው ነገሮች አስታራቂ የሆኑ ሐሳቦችን ያቀርብልሻል። በእነዚህ ሐሳቦችም ላይ ይስማማል ማለት ነው። አንድ ብዙ ልብ ልንል የሚገባ ነገር አለ። የፍቅር ግንኙነት የንግድ ልውውጥ አይደለም። ለምሳሌ እኔ ብቻ ልጠቀም ሌላው ይጎዳ የሚል ወይም ደግሞ እኔ ብቻ ምን እጠቀምበታለሁ የሚል አይነት ሁኔታ መሆንም የለበትም። ምክንያቱም ሌላ ዓላማ ያለውና የሆነ ነገር ለማግኘት ብቻ ግንኙነት ውስጥ የሚገባ ሰው ከማንም ጋር ለመቆየት ሲፈልግ የራሱን ጥቅም ብቻ አስጠብቆ ለመሄድ ይፈልጋል። የፍቅር ግንኙነት እውነተኛ የፍቅር ግንኙነት የምንለው ዘለቄታዊነት ይኖረዋል ብለን የምናስበው የፍቅር ግንኙነት ግን እርስ በርስ የሐሳቦችን መስማማት የሚደግፍ ይሆናል ማለት ነው።
ነው። በተለይ የወደደሽ ወንድ የሚያፈቅርሽ ወንድ ሐሳቦቻችሁ የተለያዩ ሐሳቦች እንኳን ቢሆኑ በተቻለ መጠን እነዚያን ሐሳቦች ለማስታረቅ ጥረትን ያደርጋል። ምክንያቱም ለግንኙነታችሁ ማማር፣ ለግንኙነታችሁ መዋብ ደግሞ መጠንከር የራሱን ጥረት ያደርገዋል ማለት ነው። ስለዚህ የሚወድሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። ልብ በይ። ይህን ስንል ታዲያ በወሬ ብቻ የሚደገፍ ከሆነም ጥሩ አይደለም። ስለዚህ አንድ ወንድ ልጅ የእውነት ካፈቀረሽ ደስተኛ ስትሆኝ ማየትን ሁል ጊዜ ይፈልጋል። ምንም እንኳን ደስተኛ መሆን ባይፈልግ እንኳን ለአንቺ ስል የራሱን ፍላጎቶች ወደ ጎን በመተው ከአንቺ ጋራ ደስተኛ ለመሆን ጥረት ያደርጋል። ምክንያቱም አስታራቂ የሆኑ ሀሳቦች ላይ ስለሚስማማ። ካልሆነስ ያላችሁን ሪሌሽን ዲስተርብ ሊያደርገው ስለሚችል የራሱን ነገር ወደዛ ይተዋል ማለት ነው። የሚወድሽ ወንድ በእነዚህ ነገሮች ሊታወቅ ይችላል። በፍቅር ግንኙነት ባንስማማም ባለመስማማት እንስማማ የሚባል ነገር ብዙ ጊዜ የሚሰራ አይደለም። ምክንያቱም ለአንቺ ጥሩ አስተሳሰቦችን የሚያንጸባርቅ ወንድ ሪስፔክት የሚያደርግሽ ወይም ደግሞ የሚያፈቅርሽ ወንድ ነው ካልን አንቺ እንደፈለግሽው በዛ ውጣ በዛ ግባ ስላልሽው በዛ ይወጣል ይገባል ማለትም አይደለም። ምክንያቱም ያለመግባባቶች ሊፈጠሩ ስለሚችሉ ግን አብዛኛውን ጊዜ በአንቺ ሐሳቦች ይስማማሉ ወይም ደግሞ በአንቺ ሐሳብ ይስማማል ማለታችን ነው እንጂ የሚያፈቅርሽ ወንድ ልጅ እነዚህን ነገሮች ብቻ አይደለም የሚያደርጋቸው። ሐሳቤን እንዳላስረዝምባችሁ ስል በዛሬው ቪዲዮ እዚህ ላይ ያበቃለሁ። አንድ ነገር ግን ልብ እንድትሉ እፈልጋለሁ። በተቻላችሁ መጠን ወንድ ልጅ የሚናገረውን ብቻ ሳይሆን ተግባሩን መመልከት አለብሽ።